በዓለማችን ላይ ካሉ 10 አስደናቂና እንግዳ ቦታዎች መካከል ቁጥር አንዱ አገራችን ኢትዮጵያ ውስጥ እንደሚገኝ ስንቶቻችሁ ታውቃላችሁ? ሰላም ጤና ይስጥልኝ። ዛሬ ሁላችንንም በምናብ ወደ ተለያዩ የዓለማችን ማዕዘናት የሚወስደንን ጉዞ እናደርጋለን። ሁላችንም ስለ ፓሪስ ውበት፣ ስለ ግብፅ ፒራሚዶች ወይም ስለ ቻይና ግንብ ሰምተን ይሆናል። ነገር ግን የማወራላችሁ ስለ እነርሱ አይደለም። ዛሬ የማወራላችሁ ፎቶግራፋቸውን እና ቪዲዮአቸውን ስታዩ ይህ ቦታ በእውነት ምድር ላይ ነው ያለው ብላችሁ ጥያቄ እንድታነሱ የሚያደርጋችሁን 9 ድንቅ ቦታዎችን ነው። ቀጥታ ወደ ጉብኝታችን እንግባ። ቁጥር 9 ላይ የምናገኘው ሂንትዋን መንደርን ነው። ጉዟችንን በቻይና እንጀምራለን። የሂንትዋን መንደር በቻይና ዢያን ግዛት ውስጥ በሼንግሻን ደሴት ላይ የሚገኝ አስደናቂና በሰው የተተወ መንደር ነው። በአንድ ወቅት የአሳ አጥማጆች ይኖሩበት የነበረው ይህ መንደር ዛሬ በተፈጥሮ አረንጓዴ ተክሎች ተውጦ የሚገኝ አስገራሚ ቦታ ሆኗል። በ1950ዎቹ አካባቢ በአሳ አጥማጆች የተመሰረተ ሲሆን በወቅቱ ከ2000 በላይ ነዋሪዎች ይኖሩበት ነበረ። በ1990ዎቹ መጀመሪያ ላይ ነዋሪዎቹ መንደሩን መልቀቅ ጀመሩ። ለዚህም ዋና ምክንያታቸው መንደሩ ካለው ገለልተኛ ቦታ የተነሳ ለትምህርት፣ ለጤናና ለምግብ አቅርቦት አስቸጋሪ በመሆኑ ነው። በ2002 ዓ.ም አካባቢ መንደሩ ሙሉ በሙሉ ከሰው ዝርያ ነፃ ሆኗል። መንደሩ ሰው አልባ ከሆነ በኋላ ተፈጥሮ ስፍራውን መልሳ ተቆጣጥረዋለች። አይቪ የተሰኘው ተክል ቤቶቹን፣ መንገዶቹንና ግንቦቹን ሙሉ በሙሉ በመሸፈኑ መንደሩን ደማቅ አረንጓዴ ቀለም እንዲላበስ አድርጎታል፣ ወይም ደግሞ ዘ ግሪን ጎስት ቪሌጅ አድርጎታል። በአሁኑ ወቅት መንደሩ የታወቀ የቱሪስት መዳረሻም መሆን ችሏል። ስምንተኛ ላይ የምናየው የሂናም ኖ ዋንሽ ዋሻ ነው። ይህ ቦታ የሚገኘው በደቡብ ምስራቅ ኤሽያ በላኦስ ሀገር ውስጥ ነው። ይህ ዋሻ በጣም ግዙፍ ከመሆኑ የተነሳ በውስጡ የራሱ የሆነ እንደ ወንዝ፣ ጫካ የመሳሰሉት አለው። በዋሻው ውስጥ ስትጓዙ ሌላ ፕላኔት ላይ ያላችሁ እስኪመስላችሁ ይሰማችኋል። የዚህ ዋሻ ውበት ከዚህ ዓለም ውጪ እንደመሆን ነው። ሰባተኛ ላይ የምናገኘው የላስ ላጃስ ካቴድራል ነው። በኮሎምቢያ እና በኢኳዶር ድንበር አቅራቢያ የሚገኝ በስነ ህንፃው ጥበብና በተሰራበት ቦታ አስገራሚነት የሚታወቅ ድንቅ ቤተ ክርስቲያን ነው። ካቴድራሉ የተሰራው በደቡባዊ ኮሎምቢያ ናሮኛ በተባለ ግዛት ውስጥ በወንዝ ገደል ላይ ነው። ከመሬት 100 ሜትር ከፍታ ላይ የሚገኝ ሲሆን 2 ገደሎችን የሚያገናኝ 50 ሜትር ድልድይም አለው። በአሁኑ ወቅት የሚታየው ህንፃ ግንባታ የተጀመረው በ1916 ሲሆን ተጠናቆ የተመረቀው በ1949 ዓ.ም ነው። ቤተ ክርስቲያኑ የተሰራው በቀጥታ ከገደሉ ድንጋይ ጋር ተያይዞ ሲሆን የኋላ ክፍሉ ራሱ ተፈጥሯዊው የገደሉ ድንጋይ ነው። እንደ ኤሮፓውያን አቆጣጠር በ2015 ዘቴሌግራፍ ጋዜጣ ካቴድራሉን በዓለም ላይ ካሉ ውብ አብያተ ክርስቲያኖች መካከል በአንደኛ ደረጃ ላይ አስቀምጦታል። ወደ ስድስተኛው አለፈ። ስድስተኛ ላይ የምናገኘው የስኮትራ ደሴትን ነው። በየመን ግዛት ስር የምትገኘው የስኮትራ ደሴት በአረብ ባህር ላይ የምትገኝ ሲሆን መልክዓ ምድሯ ከዚህ ዓለም ውጭ የሆነ ወይም ሌላ ፕላኔት የሚመስል አስገራሚ ገጽታ አላት። ደሴቷ ጋላፓጎስ በሚል ቅጽል ስምም ትታወቃለች። የደሴቷ ዋነኛ መለያ የሚበቅሉት ዛፎች ቅርጻቸው ልክ እንደ ዣንጥላ መሆኑ ነው። ሲቆረጡ ደግሞ ደም የሚመስል ቀይ ሙጫ ያወጣል። በጥንት ዘመን ለቀለምና ለመድኃኒትነት ያገለግልም ነበረ። በደሴቷ ላይ ያለውን እጅግ የላቀና ብርቅዬ የተፈጥሮ ሀብት ለመጠበቅ ሲባል ዩኔስኮ እንደ ኤሮፓውያን አቆጣጠር በ2008 ደሴቷን በዓለም ቅርስነት መዝግቧታል። ወደ አምስተኛው አለፍን። አምስተኛ ላይ የምናገኘው ሬትባ ሐይቅን ነው።
ይህ ሐይቅ መገኛው በሴኔጋል ውስጥ ሲሆን የሐይቁ ስም ሌክ ሬትባ ወይም ደግሞ በፈረንሳይኛ ስሙ ላክሮስ በመባል የሚታወቀው በዓለማችን ላይ ካሉ እጅግ አስገራሚ የተፈጥሮ ክስተቶች አንዱ ነው። ሐይቁ ልዩ የሚያደርገው የውሃው ቀለም ሮዝ ወይ ደግሞ ፒንክ መሆኑ ነው። በሐይቁ ውስጥ የሚገኝ አልጌ ለቀለሙ መለወጥ ዋነኛ ምክንያት ነው። ይህ አልጌ የፀሐይ ብርሃንን ለመምጠት ሲል ቀይ ቀለም ያለው ቤታ ካሮቲን የተባለ ንጥረ ነገር ያመነጫል። ቀለሙ ይበልጥ ጎልቶ የሚታየው በደረቃማ ወቅት ነው። በተለይም እኩለ ቀን ላይ ፀሐይ በበረታችበት ወቅት ደማቅ ሮዝ ይሆናል። ይህ ሐይቅ ልክ እንደ ሙት ባህር እጅግ ከፍተኛ የጨው መጠን አለው። የጨው መጠኑ እስከ 40% ይደርሳል ተብሎ ይገመታል። በአካባቢው የሚኖሩ የሀገሪቷ ሰዎች ከሐይቁ ውስጥ ጨው በማውጣትም ይተዳደራሉ። በቀን እስከ 1000 ቶን የሚጠጋ ጨው ከሐይቁ ሊወጣም ይችላል። ሐይቁ ከሴኔጋል ዋና ከተማ ዳካር በስተ ሰሜን ምስራቅ 30 ኪሎ ሜትር ርቀት ላይ የሚገኝ ይሆናል። አራተኛ ላይ የምናገኘው የደመና ደን ተብሎ የሚታወቀው ሞንቴቨርዲ ክላውድ ፎረስት ነው። ኮስታሪካ የሚገኘው የሞንቴቨርዲ የደመና ደን በዓለማችን ላይ ካሉ እጅግ አስደናቂና ብርቅዬ የተፈጥሮ ስፍራዎች አንዱ ነው። ይህ ደን የደመና ደን የተባለው በአብዛኛው ጊዜ በጭጋግ ወይም በደመና የተሸፈነ ስለሆነ ነው። ደኑ በከፍተኛ ተራራማ ቦታ ላይ ስለሚገኝ ከካሪቢያን ባህር የሚመጣው እርጥበት አዘል አየር ተራራውን ሲነካ ወደ ደመናና ጭጋግ ይቀየራል። ይህ ለደኑ የማያቋርጥ እርጥበት ይሰጠዋል። በደኑ ውስጥ ከ3000 በላይ የእጽዋት ዝርያዎች ይገኛሉ። በተለይም በዛፎች ላይ የሚበቅሉ እንደ ኦርኮይድስ ያሉ አበቦች በብዛት ይታያሉ። ሞንቴቨርዲ ከ500 በላይ የአዕዋፍ ዝርያዎች መገኛ ነው። በተለይም በጣም የሚያምረው ረጅም ጭራ ያለው ኩዌትዛል የተባለው ወፍ እዚህ ይገኛል። በዚህ ጫካ ውስጥ ጀብዱ ለሚወዱ ሰዎች በኬብል ተንጠልጥሎ በደን መካከል በፍጥነት መጓዝ የተለመደ ተግባር ሆኗል። ሶስተኛ ላይ የምናገኘው የበር ጃሃዝ ስቴፖል ቻንድ ባዎሪን ነው። የሚገኘው ህንድ ውስጥ ነው። የበር ጃሃዝ በመባል የሚታወቀውና በህንድ ራጅስታን ግዛት ውስጥ የሚገኘው ቻንድ ባዎሪ በዓለም ላይ ካሉ እጅግ ጥንታዊና ጥልቅ እና አስደናቂ የውሃ ጉድጓዶች አንዱ ነው። ይህ ታሪካዊ ቦታ ለየት የሚያደርጉት ዋና ዋና ነጥቦች የሚከተሉት ናቸው። ቻንድ ባዎሪ ወደ 13 ፎቅ ያህል ጥልቀት ያለው ሲሆን ወደ ታች ለመውረድ 3500 የሚሆኑ ደረጃዎች አሉት። እነዚህ ደረጃዎች እጅግ በጣም በሚያምር ሁኔታ በሶስት አቅጣጫዎች የተደረደሩ ሲሆን ዲዛይኑ ፍጹም የሆነ ጂኦሜትሪ አለው። ጉድጓዱ የተገነባው በ8ኛውና በ9ኛው ክፍለ ዘመን መካከል በንጉስ ቻንዳ እንደሆነ ይታመናል። የተገነባውም በራጅስታን በረሃማ አካባቢ ያለውን የውሃ እጥረት ለመቅረፍና የዝናብ ውሃን በአግባቡ ለማከማቸት ነበረ። በአካባቢው ዝናብ በሚዘንብበት ወቅት ውሃው እንዲከማችና ዓመቱን ሙሉ ጥቅም ላይ እንዲውል ይረዳዋል። በጉድጓዱ ታችኛው ክፍል ያለው ሙቀት ከላይ ካለው የአየር ሁኔታ በ5 ወይም በ6 ዲግሪ ሴልሺየስ ይቀንሳል። ይህም ለነዋሪዎቹ በሞቃታማው የበጋ ወቅት እንደ መዝናኛና መቀዝቀዣ ያገለግላል። ሰዎች ውሃ ለመቅዳት ብቻ ሳይሆን ለመዝናናትና ለሃይማኖታዊ ስነ ስርዓትም ይጠቀሙበት ነበር። ዛሬ ቻንድ ባዎሪ በውበቱ ምክንያት ለብዙ ፊልሞች ቀረጻና ለቱሪስቶች ተመራጭ ቦታ ሆኗል። ሁለተኛ ላይ የምናገኘው ማዳጋስካር ውስጥ የሚገኘውን የድንጋይ ደን ነው። ይህ ድንቅ ስፍራ ትሲንጊ ዴ ቤመራሃ ይባላል። ይህ ቦታ በተባበሩት መንግስታት የትምህርትና የሳይንስ ባህል ድርጅት ዩኔስኮ በዓለም ቅርስነት የተመዘገበ ሲሆን በአይነቱ ልዩ የሆነ መልክዓ ምድርም አለው። ትሲንጊ በቋንቋቸው በባዶ እግር ለመራመድ የማይቻል ስፍራ ማለት ነው።
ይህ ስያሜ የተሰጠው ድንጋዮቹ እጅግ ስለታማና ቀጫጭን በመሆናቸው ነው። ይህ የድንጋይ ደን የተፈጠረው ከብዙ ዓመታት በፊት በዝናብና በነፋስ የአፈር መሸርሸር ምክንያት የኖራ ድንጋዮች ተቀርጸው ወደ ስለታም ጫፎች በመቀየራቸው ነው። ቦታው እጅግ አስቸጋሪ ቢመስልም ለብዙ ብርቅዬ እንስሳትና እጽዋት መኖሪያ ነው። በተለይም ሌሙር የተባሉ ዝንጀሮ መሰል እንስሳቶች በእነዚህ ስለታም ድንጋዮች ላይ እየዘለሉ ሲንቀሳቀሱ ማየት የተለመደ ነው። ቁጥር 1 ላይ የምናገኘው ኢትዮጵያ ውስጥ የሚገኘውን ዳሎል ነው። ዳሎል በኢትዮጵያ በአፋር ክልል በዳንከል ዲፕሬሽን የሚገኝና በዓለም ላይ ካሉ እጅግ አስደናቂና ልዩ ስፍራዎች አንዱ ነው። ይህ አካባቢ በተፈጥሮ ቀለማቱ፣ በከፍተኛ ሙቀቱና ባለው ልዩ መልክዓ ምድር ይታወቃል። በስፍራው የሚገኙት የፖታሽ፣ የሰልፈር እና የጨው ክምችቶች አካባቢውን ቢጫ፣ አረንጓዴ፣ ቀይና ነጭ ቀለማት እንዲኖረው አድርገውታል። ለአካባቢው ነዋሪዎች ዳሎል ለዘመናት የጨው ማውጫ ስፍራ ሆኖ ሲያገለግል ቆይቷል። ጨው ተቆርጦ በአህዮችና በግመሎች ተጭኖ ወደ ተለያዩ የሀገሪቱ ክፍሎችም ይጓጓዛል። ዳሎል በዓለም ላይ ከፍተኛ አማካይ ሙቀት ካለባቸው ቦታዎች ቀዳሚው ስፍራን ይይዛል። ሙቀቱ በበጋ ወቅት ከ45 ዲግሪ ሴልሺየስ በላይ ሊጨምር ይችላል። ዓለማችን እኛ ከምናውቃት በላይ እጅግ ሰፊና አስደናቂ ናት። እነዚህ ቦታዎች ተፈጥሮ ምን ያህል አስደናቂ መሆኑን ያሳዩናል። አንድ ቀን ከነዚህ ቦታዎች በአንዱ ለመገኘት እድሉ ቢኖራችሁ የትኛው ጋር መሄድ ትመርጣላችሁ? ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ አስደናቂ ቪዲዮ እስከምንገናኝ ድረስ ቻው።